ሰላም ትለኛለህ። በ7 እና በ9 መሃል እገኛለሁ ግን 8 አይደለሁኝም። እኔ ማን ነኝ? መማርክ ጠቅሞሃል? ምንም አይጠቅም። ጸጸቱ ራሱ እስከዛሬ አልወጣልኝ። አህያ ስንት እምብርት አላት? አንድ ቀን ወንዱን ብትባል ምን ማድረግ ትፈልጋለህ? እስክሪፕቶ ወደ መኪና የመቀየሩ ቻሌንጅ አሁንም እንደቀጠለ ነው። ሰላም ቤተሰቦች እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦች እንግዲህ ቪዲዮአችን ይሄን ይመስላሉ። አብረን ዘና ፈታ እንላለን። የትም እንዳትሄዱ። ለአንድ ቀን ወንድ ሁን ብትባል ምን ማድረግ ትፈልጋለህ? ለአንድ ቀን ወንዱን ብትባል ምን ማድረግ ትፈልጋለህ? ለአንድ ቀን ወንድ ሁን ብትባል ምን እንመልከት። ያው የተቸገሩትን እረዳለሁ። እሺ ግን የተጣላን ሰው ብኖር እመታለሁ። በጣም ነው የምመታው። አሁን ወንድ አይደለም ማለት ነው። ሌላው አስቡ፣ በቃ የተቸገሩትን ነው የምረዳው። ሌላ አለ አይከብድም። እናንተ ምን ታደርጋላችሁ? ፍቅረኛው ታማ ለመጠየቅ ሲመጣ እንዴና እኔ ፍቅር ራስ ምታት አሞኛል። ራሱ የመታ ነው። አዎ ጸጉር ጭንቅልቱ ነው። አዎ ጭንቅላቴ እና ቤት ላይ ያለው መድኃኒቱን ውጪ። ይሄ ልጅ እንግዲህ ከስክሪፕቶ ተነስቶ መኪና ቀይራለሁ እያለ ብሎ ቻሌንጅ ጀምሯል። አሁን ቢያንስ 1-6-7 ቀን ሆኖታል። ስክሪፕቶ ቼንጅ እያደረገ መኪና ገዛለሁ፣ መኪና ላይ ደርሳለሁ። አሜን። እስክሪፕቶን ወደ መኪና የመቀየሩ ቻሌንጅ እንደቀጠለ ነው። ኖትቡክ ላይ ደርሼ ነበረ። ይሄን ኖትቡክ ደግሞ ልቀያየር ኮመንት ላይ በደረሰኝ ኦፈር መሰረት ፒያሳ መጥቻለሁ። ቻሌንጅሽን ምናምን አይቼዋለሁ። ታረጊዋለሽ ደግሞ እኔ ደግሞ ሀሌታ ፋሽን በሚሄደው ይዤልሻለሁ። ፒያሳ ነው ያለነው። በፈለገው ከለር ምናምን ነገር መጥቶ የሚቀይርልህ ሰው ይሄኛውን እቃ እንትን የሚቀይርልህ ሰው በፈለገው ከለር ደግሞ እኔ ራሴ እቀይርለታለሁ። እኛ ጋር መጥቶ ከወሰደልሽ ማለት ነው። እና በርቺ። ይሄ 2000 ብር ነው የሚሸጠው። ልብሱን ከፈለገ ወስዶ መቀየር ይችላል። ሌላም ከለር አለው። ይሄው በዚህኛውም ከለር አለው። መጥቶ መውሰድ ይችላል። እና አግዟት፣ ታሳክዋለች ደግሞ ብራዘር። ቴንክ ዩ ወንድም። እስክሪፕቶ ወደ መኪና የመቀየሩ ቻሌንጅ እንደቀጠለ ነው። ዛሬ በዚህ መልካም እሺ፣ ያው ትሬንድሽ ኢንጆይ ለማድረግ አይተናል። ያው መኪናው ጋር እንደምደርስ ይሄ ደግሞ የዋናና የጂም እቃዎች እንደዚህ የሚሸጠው። እኛ ደግሞ የጂም ቲሸርትና ሾርት ሰጣለሁ። ይሄኛው 5000 ብር ወርዝ ያደርጋል። ስለዚህ ወደ ቀጣይ መልካም እድል አለው። እኛም ማግኘት ለሚፈልጉ መካኒሳ ሴሚናሪየም ግቢ ውስጥ ነው የምንገኘው። አመሰግናለሁ በጣም። ከዚህ በፊት ኤክስቼንጅ ያደረግነውን ማይክ ስታንድ እና ላይት ስታንድ የምንቀያየረው ደግሞ ከጫማ ወይም ሹዝ እንባላለን። የጀመርከው ነገር በጣም አሪፍ ነው፣ ተመችቶናል። ስለዚህ እኛ ደግሞ አንድ ጫማና አንድ ካልሲ ኦፈር እናደርጋለን። ጫማው 13000 ብር ነው፣ ካልሲው ደግሞ 1000 ብር ነው። ስለዚህ አጠቃላይ ወደ 14000 ብር የሚደርስ እቃ እንትን ብለናል ማለት ነው፣ ኦፈር አድርገናል። በጣም መችቶናል። እሺ ይኸው 7 እና በ9 መሃል እገኛለሁ ግን 8 አይደለሁም። እኔ ማን ነኝ? እስቲ ሀሳባችሁን በኮሜንት። በ7 እና በ9 መሃል እገኛለሁ ግን 8 አይደለሁኝም። እኔ ማን ነኝ? በ7 እና በ9 መሃል እገኛለሁ ግን 8 አይደለሁኝም። እኔ ማን ነኝ? 8 አይደለሁም ብለዋል። 8 ነው ሊሆን ይችላል። ኦኬ። አይ አላቅም እንጃ አላቅም። እሺ አንቺስ? 8 ሺህ ከነሱ ጋር ልውጥ። ዋይ አቡነ አረጋይ በ7 እና በ9 መሃል እገኛለሁ ግን 8 አይደለሁኝም። እኔ ማን ነኝ? ማን ነው? በ7 እና በ9 እንዴት 8 ነው እንጂ ሊሆን የሚችለው። ጆሞ ኬናታ ስንት አልበሞችን ሰራ? አስተውሉ። ድምፃዊ ጆሞ ኬናታ ስንት አልበሞችን ሰራ? እስቲ አብረን እንመልከት። ድምፃዊ ጆሞ ኬንያታ ስንት አልበሞችን ሰራ? 6 አይደለም፣ 4ም አይደለም፣ 2ም አይደለም። አህያ ስንት እምብርት አላት? እስቲ ሀሳባችሁን በኮመንት አስቀምጡ። የሚመልሱት መልስ ደግሞ አብረን እንመልከት። አህያ ስንት እምብርት አላት? አህያ ስንት እምብርት አላት? 6 አለ። 2 አንተ ጋር ነበር ተስፋዬ እኮ እሱ እየተጠየቀ አፌ ላይ ነበር። እግዚአብሔርን ሙሉ ቁጥር ከስንት ይጀምራል? 8 2 ነጥብ አያሰጥም። ትሞክራለህ? ቤተሰብ ሙሉ ቁጥር ከስንት ይጀምራል? ሂሳብ ካልኩሌሽን
ኢትዮጵያ እናታችን ናት ካልን አባታችን ማን ሊሆን ይችላል? እስቲ ሀሳባችሁን በኮመንት የሚሰጡትን አስተያየት ደግሞ አብረን እንመልከት። ኢትዮጵያ እናታችን ናት ካልን አባታችን ማን ሊሆን ይችላል? አባታችን ዲላ። አባታችን ዲላ። አንተስ? ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? እግዚአብሔር። አባታችን አሜሪካ። አባታችን አሜሪካ። ሁለተኛ ጥያቄ ልጠይቃችሁ። መንገድ ላይ ሄዳችሁ ኦክሲጅን ብታገኙ ምን ታደርጋላችሁ? ኦክሲጅን ባገኝ ካስፈለገኝ ነው እንጂ ካላስፈለገኝ መጠቀም አልችልም። አልችልም። አንተስ ምን ታደርጋለህ? ሊጠቀም እችላለሁ። ለምሳሌ ኦክሲጂን ባገኘው ራሱ ሊጠቀም ይችላል፣ ላልጠቀም ይችላል። ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? አፍሪካ ብሏል። አባታችን ማን ሊሆን ይችላል? አሜሪካ። ማን ናት? እስቲ ሀሳቦችን በኮመንት ሰኞ ከሁለት ቀናት በኋላ ከሆነ ትላንት ቀኑ መለሰው መልስ እናያብራ። ሰኞ ከሁለት ቀናት በኋላ ከሆነ ትላንትና ቀኑ አይደለም ሐሙስ ቅዳሜ እሁድ አርብ ሰኞ ከሁለት ቀናት በኋላ ላስብበት እስከዛ ትንሽ ጥያቄ መሰለህ። ማክሰኞ ከሁለት ቀናት በኋላ ከሆነ ትላንትና ማን ነበር? አስተውሉ። ሰኞ ከሁለት ቀናት በኋላ ከሆነ ትላንትና ቀኑ ምንድን ነው? ይሄን የጠየቀችው ምን ላይ ሆና ነው? ቀኑን አስተውሉ። ሰኞ ከሁለት ቀን በኋላ ነው። ሰኞ ከሁለት ቀን በኋላ ከሆነ ትላንት ቀኑ ምንድን ነው? ከሁለት ቀን በኋላ ሰኞ ነው፣ ሐሙስ ነው ማለት ነው አይደል? ተሳሳት። አይ ዶንት ኖ። እስቲ እናንተ ሀሳባችሁን በኮመንት። ኤክስሽን የዋሸሹ ከባድ ውሸት። ካንተ ውጪ ሌላው እንዳላወራ አልዋሸሁትም። ተመልሰን አብረን እንሆናለን። ኤክሴል እኔና አንቺን ሞት ብቻ ነው የሚያለያየን። አጭር ሴት ወይስ ረጅም ሴት? ምርጫ አጭር ሴት ለማቀፍ አብሮ ለመሄድ ለዛ በጣም ነው የሚመችት። አጭር ደስ ትላለች፣ ለማቀፍም ትመቻለች፣ ለመሳምም ትመቻለች። በእኔ ቁመት አጭር አምስተኛ አጭር ሴት ረዘም ብላ እንዲላት ነው። አጭር ሴት ይመቻችሁ፣ ውስጤ ነች። ረጅሞች መፍትሄ ፈልጉ ማለት በጊዜ ከ500 ሺህ ብር እና ከግማሽ ሚሊዮን የቱ ይበልጣል? ሀሳባችሁን በኮመንት ቃለ መጠይቅ ተደረገላቸውን አብረን እናያለን። ከ500 ሺህ ብር እና ከግማሽ ሚሊዮን አንድ ናቸው እኮ ሁለቱም አንድ ናቸው። አዎ ግማሽ ሚሊዮን እና ከ500 ሺህ ብር 500 እኩል ነው። ከግማሽ ሚሊዮን እና ከ500 ሺህ ብር የቱ ይበልጣል? ግማሽ ሚሊዮን። ኦኬ ሻንተስ? 5 ሚሊዮን 5 ሚሊዮን። እሺ ቴንክ ዩ። መማርክ ጠቅሞሃል? ምንም አይጠቅም። ጸጸቱ ራሱ እስከዛሬ አልወጣልኝ። እስከ 8 ከተማርክ በቂ ነው። አረ ምንም አይጠቅምም። ይሄው ግራጁዌት አድርጌ ቁጭ ብያለሁ። የምር አዎ ተጠቅሜያለሁ። ምን ተጠቀምሽ? ብዙ ነገር ካለማወቅ ማወቅ እንደሚሻል ማውቂያለሁ። አልጠቀመኝ። በጣም ነው የጠቀመኝ። እንዴት? ያው እስካሁን የተንከራተትኩ ነው። አንቺ ወይ አንተ መማርክ ጠቅሞሃል? ኮሜንት ላይ እንግዲህ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። አብራችሁን ስለቆያችሁ አመሰግናለሁ። ታንክ ዩ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። አመሰግናለሁ።